የአልጋ ላይ ችሎታ እንደ ራይድ ሹፌር በኮከብ ቢገመገም ከአምስት ስንት ታገኛለህ? ለኔ ክብር አላት፣ ለኔ ቦታ አላት። አይ ወደ ቀጣይ ጥያቄ፣ እንስሳት ማውራት ቢችሉና በጣም ባለጌ የሚሆን እንስሳ የትኛው ነው ብለህ ታስባለህ? ውሻ። ውሻ ለምን? መንገድ ላይ ነው ሁሉን ነገር የሚያደርግ ሰው አያፍርም። ሰው አያፍርም። በቃ ውሻ ምንም ብትለው ሳድቦ ሁላ ላይ ይላል። አሁን አፍ ያወጣል እንዳልከው የመንገድ ላይ ከሲራ ይዞ ምናምን ነገር መንገድ ላይ አይቶ በድንጋይ አንስተህ ምናምን ልትመታው ስትል አፍ ካለው ሊሰርብ ይችላል። ምን ሊል ይችላል ግን? ላውጣው ቃሉ ያው ግምትህ ነው እንጂ መቼስ ሆነ አላየሁም። ግምትህ አንተ ግምትህ ምን አገባ አንተ እዚህ ጋር እንትን ባልኩት ምን ታፈጣለህ? ዞር በልኝ ምናምን ነገር ስድብ ሳይጨምርበትም ትንሽ ጣል ነገር ደደብ ሊል ይችላል ያስባል። ያው ቀለል ያለችዋ ናት። ቀለል ያለችዋ ስድብ እችኛዋ ናት። ከበድ ያለው እስኪ ምንድነው የሚመስልህ ማለት ነው አንተ? ያው በቡ ነው የሚጀምረው። በቃ ኦኬ፣ ሌላውን ይደረሱበት ቡ ነው ግን። እሺ፣ የመጨረሻው ወርድስ? ቲ ኦኬ፣ እሺ። ግን እሺ፣ ስለ ውሻው ጠቅሰህ አህያውስ? የኔ ግምት ደግሞ ማለት ነው አህያ በጣም ባለጌ ይመስለኛልና ስለሱ ምን ትላለህ? እስቲ በዚህ ጉዳይ በእኔ ሐሳብ ብታግዘኝ። አህያ ባለጌ ነው ከአንተ ሐሳብ ጋር እኔ እንጃ። ብቻ ግን ለኔ የእንስሳ ባለጌ ለኔ ውሻ ነው። አህያ ባለጌ አይደለም። ለምን መንገድ ላይ አህያ ምናምን አይተሻታቂ? አይቻቃለሁ ግን ያው አህዮች ማለት ነው አሁን አካባቢያቸው ላይ ምናምን ሳይሆኑ ሲቀሩ ነው እንደዚህ አይነት ነገር የሚያደርጉት። ገባ? ሜዳ ላይ ሳይሆኑ ሲቀሩ ግንፍል ሲልባቸው ነገሩ ነው እንጂ አህያ ባለጌ ሆኖ አይደለም። አህያ ታዛዥ ነው ለሁሉ ነገር። ገባ? እየመታውም ዝም ይላል። ግን እሺ እየመታው ማውራት ቢችል ምን የሚል ይመስላል? ማውራት ቢችል እየመታው እየደበደበው ማለት መልሶ አንተን አህያ ይላል። አህያ ይላል። ከኔ ባስካ አህያ በማንነቱ አይኮራም ማለት ነው። አህያ እንዴ አህያ እኮ ሲጀመር እኮ ትልቅ ታሪክ ያለው በእኛ እምነት ትልቅ ታሪክ አለው። በእናንተ ባላቀም ያው ሁላችንም አንድ እኮ ነን። እሺ ስለዚህ እንደውም የተከበረች እንስሳ ናት ማለት ነው። አዎ በጣም ታዛዥ ምናምን ታዛዥ አባታችን ኢየሱስ ክርስቶስን ተሸክማ ሄደች። በጣም ጥሩ። ስለዚህ እሷ ጭራሽ ማትታሰብ ናት ማለት ነው። ማትታሰብ ነች። ለኔ ክብር አላት፣ ለኔ ቦታ አላት አህያ እንደውም የሆነ ሰዓት ላይ የሆነ የምታመጣው ተጽዕኖ ይኖራል ብዬ አስባለሁ። አህዮች ለአህዮች ነው። ስለዚህ አህያ በጣም የተከበረች እንስሳ ነች ማለት ነው። አህያ በጣም ጥሩ። እሺ ወደ ቀጣይ ጥያቄ፣ ከፍቅረኛ ጋር እየተሳሳምክ ድንገት ቤተሰቡ ወይም እናት ወይም አባት ቢገቡባችሁ ያንን ሰዓት እንዴት ታሳልፈዋለህ? ያንን ሰዓት እኔ እንጃ አጋጣሚ ደርሶብኝ ስለማያውቅ አይ ቢደርስብህ ያው ጀስት እንደ ግምት ቢደርስብህ ምን ታደርግ? እሳት እንደጠበሰው ሰው ተነስቼ ቆማለሁ። ቀጥ ትላለህ? ቀጥ ብዬ ነው ቆም። እሺ ምን እያደረክ ነበር ሲሉ አይ አይኗ ላይ የሆነ ነገር ገብቶ እሱን እያወጣላት እና አይኗ ላይ ገብተህ የምታወጣላት ቀጥ ብለህ ነው ይዘን ቁጭ ብለህ አይደል የምታወጣላት? ቢሉ ነው። አያሳምንም። ልክ ነህ እኮ አያሳምን ይችላል። ግን ያው ከባለቤቴ ጋር አይደል ያልከኝ? ከፍቅረኛ እኮ ያው ፍቅረኛ ስለሆነች ምን የመጠየቅ መብትም የላቸውም። ያስደነግጣል እንጂ ነገሩ የመጠየቅ መብትማ በደንብ አላቸው። ምክንያቱም ቤተሰብ መርቆ እኮ አላገባህም ማለት ኖ ፍቅረኛ ነች አይደል እንዴ? ፍቅረኛ ናት። ሳንሳሳም ፍቅረኛ ማለት እኮ ሚስትህ ናት ማለት አይደለም አይደለችም። ግን ያ ከዛ በፊትም እኮ ታረጋለህ እንዴ ያንን ነገር እንደ ድንገት ራስህን ችለህ ወራ እኮ እንደ ድንገት ቤት ውስጥ ገብተህ ኪስ እየተደራረክ ቤተሰብ የሚመጣብህ ያው ለቤተሰብ አክብረህ እኮ ነው ደንግጠህ የምትነሳው እንጂ ያንን ነገር እንደምታደርግ እነሱም ያውቃሉ አይደል? ሁሉም ያደርጋል እያልክ እኮ ነው። በዚህ ጉዳይ አዋይ ራስህን ወክደህ ብታወራ ይሻላል እንጂ ማያረግ በዚህ ሰዓት ማያረግ ወጣት አለ ብለህ ነው? የለም አይመስለኝም። እኔ ኧረ አለ። በነገራችን ላይ እኔ እርግጠኛ ሆኜ የምነግርህ በጣም ጨዋ ቤተሰብ አክባሪ የሆኑ ሰዎች ልጆች እስቲል ነው ማለት ነው። እኔ በዚህ አምናለሁ። ቤተሰብ የሚያከብርማ እኛም እኮ እናከብራለን። ቤተሰብ የሚያከብር ስለ ተረዳኸኝ? እንደዚህ አይነት ነገር ጭራሽ ማያውቅ በእርግጠኝነት አለ ወይ አንተ አልገጠመህም ይሆናል እንጂ
እኔ እንጃ በእርግጠኝነት ኢትዮጵያ ውስጥ እኔ እንጃ አላውቅም። ግን አንተ እንዳንተ ሐሳቢ እንደዚህ አይነት ነገር በቃ ኦሬዲ እንደ ዳይኖሰር ቀርቷል እያልክ ነው? ኧረ ቀርቷል። መተፋፈር የለም። መተፋፈርማ ቢኖር እኮ ግድግዳ ለብ ምናምን የለም ነበር። ምንድነው ግን እኔ ግድግዳ ለብ ነው ያልኩት? ግድግዳ ለብ ማያውቃል እንደ ግድግዳ ለብ እኔ አላውቅም። አስተዋውቀኝ እስቲ ምንድነው? የሆነ ጥግ ስር ምናምን የሆነ ሰው ምናምን ነገር ካይሽ ተጣብቆ ምናምን ግድግዳ ለብ ይባላል። ኦኬ ማለት ተጣብቆ ማለት ምን ተፈጥሮ ነው የሚጣበቁት? ማለት ተጋጭቶ ነው አይደል? ተፈላልገው ነው እንጂ ተፈላልገው። ኦኬ ኦኬ አልገባኝም። እኔ ግን ልለፈው ጀስት ይለፈኝ ይቅርብኝ። እሺ ወደ ቀጣይ ጥያቄ ስንሄድ በመጀመሪያ ቀን ቀጠሮ ላይ በጣም ጸጥታ ባለበት ሰዓት ላይ ድምጽ ያለው ፈስ ቢያመልጥህ ምን ታደርጋለህ? በመጀመሪያ ቀን ቀጠሮ ላይ ከፍቅረኛ ጋር ማለት ነው በጣም ጸጥታ ባለበት ቦታ ላይ ፈስ ቢያመልጥህ ምን ታደርጋለህ? እኔ እንጃ ማረገው ያው አካባቢው ላይ እንደ ዝንብ እንዲህ ማለት ምናምን እንደማይቀር እንደሆነ አውቃለሁ። ግን ድምጽ ካለው ደግሞ ድምጽና በጣም ቀፋፊ የሆነ ሽታ አብሬው አወጣዋለሁ ከራሴ ካፌ ድምጽ ጋር እያወጣ። ስለዚህ አንድ ላይ ሌላ ነገር ነው ትንታ አስመስለዋለሁ። አንድ ላይ አድርጌ ድምጹ ገባ እኩል አደረገውና ግን እኮ ጆሮዋን ብትሸውዳት አፍንጫዋን ልትሸውዳት አትችልም። አግስቼ ነው እላታለሁ። ኧረ ኦኬ በጣም ጥሩ። እሺ ቀጣይ ጥያቄ አልጋ ላይ ሁሌ እንደ እንስሳ ድምጽ ከምታወጣ ፍቅረኛ ወይስ እንደ ህፃን ልጅ ከምታወራ ፍቅረኛ መሆንን ትመርጣለህ? እንደ ህፃን ልጅ። እንደ ህፃን ልጅ እንደ ህፃን ልጅ ምንድነው? እሺ ምናምን እያለች ይሻለኛል። እንዴ ምን ሆነ ነው ያኛው እኮ እንዲህ ይከብዳል። ምን እንዴ ትልቅ ሰው ትንሽ ህፃን ልጅ ይሻላል። እንደ ህፃን ልጅ ከምታወራው ጋር ይሻላል ማለት ነው። ለኔ ይሻላል። አይከብዳል። እና ሌላ ነገር ውስጥ አትገባም ታዲያ? እንደ ህፃን ልጅ ምናምን ነገር ወይ እንደ ልጅ ወይ እንደ ፈልፈላ ምናምን አታያትም? ኧረ እኔ ደስ ነው የሚለኝ፣ እንደውም በጣም ደስ ነው የሚለኝ። እኔ ሚስቴ እንደ ህፃን ልጅ እቹቹቹ በጣም ኧረ እንደውም የበለጠ ህፃን አድርጌ ነው የምንከባከባት። ስለዚህ እሱ ይሻላል። እሱ ይሻለኛል። ኦኬ ያንተ ምርጫ ነው፣ ይመችሽ። እሺ የመጨረሻ ጥያቄ የአልጋ ላይ ችሎታ እንደ ራይድ ሹፌር በኮከብ ቢገመገም ከ5 ስንት ታገኛለህ? እኔ እንጃ ይሄንን እንኳን ትንሽ ይከብደኛል፣ ግን 5 5 ማስረጃ ምንድን ነው?